አርእስተ ዜና በትግራይ ክልል በተከሰተው የዝናብ እጥረት ምክንያት ለድርቅ ለተጋለጡ ወረዳዎች የእንስሳት መኖ እያሰራጨ መሆኑን የክልሉ ግብርና ቢሮ አስታወቀም። የባልካን ሀገራት የስደተኞችን ፍሰት ለመግታት አዲስ እቅድ እየነደፉ መሆኑ ተነገረም። እንደምንላችኋል ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የህዳሴ ድምጽ የዕለቱን የ7 ሰዓት ዜና ይዘን ቀርበናል። ተመስገን በየነ ነኝ። በታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ለሚሰሩ ሰራተኞች አስፈላጊ የሆኑ ማህበራዊ ተቋማት ተሟልተውላቸዋል። የኤቲኤም እና የሞባይል ባንኪንግ ዘመናዊ አገልግሎቶችን መስጠት የሚያስችል ንግድ ባንክ የስሪጂ አገልግሎት የሚሰጥ የቴሌኮሙኒኬሽን ዝርጋታና እንደዚሁም ደግሞ ሆስፒታል በግድቡ ስፍራ ከተገነቡት ማህበራዊ ተቋማት መካከልም ተጠቃሾች ናቸው። ሰራተኞቹም በእነዚህ ተቋማት የሚፈልጉትን ግልጋሎት እያገኙ መሆኑን ነው የተናገሩት። ለዝርዝር ዘገባው አስማማው አየነው። በታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ሰራተኛ የሆነው ሰለሞን ቦጋለን ያገኘነው የባንክ ኤሌክትሮኒክስ መገልገያ የሆነውን የኤቲኤም አገልግሎት በመጠቀም ከአካውንቱ ሌላ ሰው ገንዘብ ሲልክ ነው። ሰለሞን እንደሚለው ታዲያ ሰራተኛው የተሟላ የባንክ አገልግሎት ማግኘት በመቻሉ የተሻለ ለመቆጠብና ስራዎችን በአጭር ጊዜ ለማከናወን አስችሎታል። ሰራተኛውን በሚፈልገው ሰዓት በጣም እየተጠቀመ ነው ያለው እና ምንም መስተጓጎል እዚህ ቦታ ይሄ መኖሩ ራሱ ለኛ ትልቅ እንትን ነው እና በጊዜ ለምንፈልገው ነገር በጊዜ አገልግሎት እንድናገኝ ያስችሎናል። ሌሎች ሰራተኞችም ባንኩ በሚሰጣቸው አገልግሎቶች ተጠቃሚ መሆናቸውን ይገልጻሉ። ከተማ እንደሚኖረው ባንክ አገልግሎት 24 ሰዓት እያገኘን ነው። ሁለተኛም ደግሞ የባንክ ሰራተኞች ትልቅ አስተዋጽኦ ሰዓት አልፎም ለኛ ለሰራተኛው ሸፍት ናይትና ቀን ነው የምንሰራው። የዛንን ሳፖርቱ አድርገው 24 ሰዓት አገልግሎት እየሰጡን ነው። በታላቁ የኢትዮጵያ ህዳሴ ግድብ በተቋቋመው የኢትዮጵያ ንግድ ባንክ የህዳሴ ቅርንጫፍ ሂሳብ ሰራተኛ የሆነው ዘካሪያስ ወርዶፋ እንደሚለው በአሁኑ ወቅት ባንኩ ለሰራተኞቹ ሁሉንም አይነት አገልግሎቶች በተሟላ ሁኔታ እየሰጠ ይገኛል። ማንኛውንም አገልግሎት መስጠት እንችላለን። ለምሳሌ ደንበኛው ከዘመናዊ ቴክኖሎጂ ጋር እንዲራመድ እዚህ የቪዛ ካርድም አለ፣ ሞባይል ባንኪንግ አገልግሎት እንሰጣለን። ማንኛውንም የባንክ አገልግሎት መስጠት እንችላለን። ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ሰራተኞች የፖስታ፣ የቴሌኮም፣ የስሪጂ አገልግሎቶችና የሆስፒታልም ተጠቃሚ ናቸው። በሳሊኒ ሆስፒታል የሚሰሩት ዶክተር አምባው ሀጎስ እንዳሉትም የሰራተኛውን ጤንነት ለመጠበቅ በስራ ቦታዎች ሁሉ ተንቀሳቃሽ ክሊኒኮች እንዲቋቋሙ ተደርገዋል። ሆስፒታሉ በዋናነትም ከ8000 በላይ ለሚሆኑ ሰራተኞች የተሟላ አገልግሎት እየሰጠም ይገኛል ብለዋል። ብዙ ጊዜ እዚህ አካባቢ እንደሚታወቀው የወባ አካባቢ ስለሆነ ከፍተኛው በሽተኛ በተለይ ሰኔ፣ ሐምሌ፣ ነሐሴና መስከረም አካባቢ በወባ ስለሚጠቁ የወባ አገልግሎት በብዛት እንሰጣለን። እንግዲህ ዋናው የወባ ሕክምና መከላከልን በተመለከተ ስለሆነ በዝናብ ከመምጣቱ በፊት ቀደም ብሎ በሰኔ ላይ ርጭት ይደረጋል የመከላከል እንዲሁም ለህብረተሰቡ የጤና ትምህርት እነዚህን የመሳሰሉ አገልግሎት እንሰጣለን። ሆስፒታሉን ጨምሮ ሌሎች በታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት የተከፈቱት ማህበራዊ ተቋማት ለአካባቢው ህዝብም አገልግሎት በመስጠት ላይ ይገኛሉ። በትግራይ ክልል በተከሰተው የዝናብ እጥረት ምክንያት ለድርቅ ለተጋለጡ ወረዳዎች የእንስሳት መኖ እያሰራጨ መሆኑን የክልሉ ግብርና ቢሮ አስታወቀ። ነዋሪዎቹ በበኩላቸው የእንስሳት መኖ አቅርቦቱ የተሻለ ቢሆንም የውሃ እጥረቱ ግን አሳሳቢ መሆኑን ነው የተናገሩት። ዝርዝሩን ከአማረ ተመስገን። በትግራይ ክልል በዝናብ መቆራረጥ ምክንያት በ21 ወረዳዎች 190 ቀበሌዎች ድርቅ ተከስቷል። በተከሰተው ድርቅ ምክንያትም 1.3 ሚሊዮን የሚጠጋ የቁም እንስሳት አስቸኳይ የመኖ አቅርቦት የሚፈልግ መሆኑን የክልሉ ግብርና ቢሮ አስታውቋል። የክልሉ መንግስትም ችግሩን ለመቋቋም በርካታ አማራጮችን እየወሰደ መሆኑን ገልጿል። በዚህም የተመጣጠነ የእንስሳት መኖ በመግዛት ችግሩ ወደ ተከሰተባቸው አካባቢዎች በማጓጓዝ እያሰራጨ ይገኛል። ወደ 6266 ኩንታል የተመጣጠነ መኖ በመግዛት ወደ ገበሬዎች ለማቅረብ ተችሏል። በዚህም 10209 አባወራ ተጠቃሚ ይሆናል። ከዚህ ጎን ለጎንም እንስሳቱን ችግሩ ከተከሰተባቸው ወረዳዎች በማንሳት ሳር ወዳለበት አቅራቢያ ወረዳዎች የማንቀሳቀስ ስራም እየተከናወነ ነው ተብሏል። ከድርቁ ጋር በተያያዘ የእንስሳት በሽታ እንዳይከሰት ደግሞ ከ3.5 ሚሊዮን በላይ እንስሳት መከተቡን ተገልጿል። እንደ ክልል የእንስሳት ሀብት የእንስሳት ሕክምና ባለሙያዎች በተደራጀ መልኩ የክትባትና የሕክምና ስራ እንዲሰሩ ነው የተደረገው።
በተጨማሪም ከአፋር ክልል ወደ ክልላችን የመጡ እንስሳት ነበሩ። በተመሳሳይ መልኩ እነዚህም በሁለቱ ክልሎች እና በፌዴራል መንግስት በተደረገው ስምምነት መሰረት እነዚህን እንስሳት የመንከባከብ የማከም ኃላፊነት ክልሉ ወስዶ ስራ ሰርቷል። ነዋሪዎች በበኩላቸው እስካሁን ድረስ መንግስት የእንስሳት መኖ በማቅረብ በኩል እያደረገ ያለውን ድጋፍ አመስግነው የውሃ አቅርቦቱ ግን አሁንም በቂ ባለመሆኑ ተጨማሪ ድጋፍ እንደሚያስፈልጋቸው ተናግረዋል። ናይ እንስሳ ናይ ቀለብ ሰብ ጀሚርና ነው ናይ ማይ ጎረሮ መቸም እኽሊ ረኺብካ መውሐጥ ዘይውል ክትወልዖ ትውሕጦ ይተኸልን ትዝኸፍ እጫፍ በጽሕና ያኔና ናማይ እዩ ማለት የእንስሳትም ሆነ የሰው ቀለብ እየቀረበልን ነው። ይሁን እንጂ የተሰጠንን ቀለብ ያለ ውሃ ምን ማድረግ ይቻላል? የውሃ እጥረት አለብን። እኽልስ በአየር ክመጽእ ይኽእል ካብ ወጻኢ ካብ ሓደ ነገር ናማይ ግን ብጣዕሚ ጨኒቁና ማለት እዩ። ቀለብ ለማጓጓዝ ቀላል ነው፣ ውሃን ለማጓጓዝ ግን ከባድ ነገር ሆኖብናል። በክልላችን የሚገኙ ከባድ ማሽነሪዎች ወደ 8 ዶዘርና 8 ኤክስካቬተር በማንቀሳቀስ ትላልቅ ኩሬዎች በተለይ ከፍተኛ የውሃ ችግር ባለባቸው ቀበሌዎች እንዲቆፈሩ ተደርጓል። በትግራይ ክልል በተከሰተው ድርቅ ምክንያት ከ900 ሺህ በላይ የህብረተሰብ ክፍልና ከ1.3 ሚሊዮን በላይ የቁም እንስሳት ድጋፍ እንደሚጠይቅ የክልሉ ግብርና ቢሮ መረጃ ያመለክታል። የሀረማያ ዩኒቨርሲቲ በምርምር በማውጣት እያቀረባቸው ያሉ የሰብል ዝርያዎች ድርቅን በመቋቋም በኩል የተሻሉ ሆነው እንዳገኟቸው ተጠቃሚ ሆኑ የምስራቅ ሐረርጌ ዞን አርሶ አደሮች ተናገሩ። ዩኒቨርሲቲው በምርምር የሚያወጣቸውን የተሻሻሉ የሰብል ዝርያዎች በስፋት ለአርሶ አደሩ ለማድረስም ከግብርና ተቋማትና እንደዚሁም ደግሞ ከዘር አባዥ ማህበራት ጋር በትብብር እየሰራ መሆኑን ነው ያስታወቀው። ብርሃኑ አለሙ ተጨማሪ አለው። የመማር ማስተማር ስራውን ከጀመረ ከግማሽ ክፍለ ዘመን በላይ ያስቆጠረው ሀረማያ ዩኒቨርሲቲ ከመደበኛ ተግባሩ ባሻገር ለአካባቢው ተስማሚ በሆኑ የተለያዩ የሰብል አይነቶች ላይ ምርምር ያካሂዳል። ዩኒቨርሲቲው በ9 ጣቢያዎች በሚያከናውነው የሰብል ምርምር የተሻሻሉ ዝርያዎችን በማባዛት በተለይ ለሐረሪ ክልልና ለኦሮሚያ ክልል ምዕራብና ምስራቅ ሐረርጌ ዞኖች አርሶ አደሮች በማሰራጨት ላይ ይገኛል። በምስራቅ ሐረርጌ ዞን የፈዲስ ወረዳ ነዋሪዎቹ አቶ አሪፍ አብዱራዛቅና አቶ አብዲ መሐመድ በዩኒቨርሲቲው በምርምር የተለቀቁ የሰብል ዝርያዎችን ከሚጠቀሙ አርሶ አደሮች መካከል ናቸው። አተራ ሎዚ በቆሎ በአሁኑ ወቅት እያመረትኳቸው ያሉት የአተር ለውዝና በቆሎ ዝርያዎች ከሀረማያ ዩኒቨርሲቲ በምርምር የወጡ ናቸው። በበሽታ በቀላሉ አይጠቁም፣ ድርቅን የመቋቋም አቅምም አላቸው። ለምሳሌ በዚህ ዓመት የዝናብ እጥረት አለ። ከምርምር የወጡት የሰብል ዝርያዎች ይህን ችግር ተቋቁመውታል ማለት ይቻላል። ካንቆሮኖ ሀረማያ ዩኒቨርሲቲ ራአር ከነኩኒ ከዚህ በፊት የማሽላ በቆሎና ለውዝ ዘር ከሀረማያ ዩኒቨርሲቲ ተሰጥቶኝ አምርቻለሁ። እኛ የምንጠቀመው ነባር ዘርና በምርምር የወጣው ከፍተኛ ልዩነት አለው። ለምሳሌ ለውዝ ቀደም ሲል በሄክታር 20 ኩንታል ነበር የማገኘው። ከተሻሻለው ዝርያ ግን በሄክታር እስከ 35 ኩንታል ያገኘውበት ጊዜ አለ። በዚህ ዓመትም ጥሩ ምርት አገኛለሁ ብዬ ነው የማስበው። የአርሶ አደሩን የተሻሻሉ የሰብል ዝርያዎች አጠቃቀም ለማሻሻል እንዲያግዝ ዩኒቨርሲቲው ሰሞኑን በሙከራ ጣቢያዎች ላይ አርሶ አደሮች የተሳተፉበት የመስክ ጉብኝቶች አካሂዷል። ወይዘሮ ፋጡማ መሐመድ በምስራቅ ሐረርጌ ዞን ግራዋ ወረዳ የሚኖሩ አርሶ አደር ናቸው። አማ በቆሎ ይጓላሉ በወረዳችን አዲስ በተቋቋመው የምርምር ጣቢያ ላይ የድንች፣ በቆሎ፣ ማሽላና ስንዴ ሰርቶ ማሳያዎችን ተመልክቻለሁ። ድንቹን በጣም ነው የወደድኩት። እኛ የምንጠቀመው የድንች ዝርያ በቀላሉ ዋግ የሚያጠቃው ነው። እዚህ የምርምር ጣቢያ ያየሁት ግን በምርታማነቱ የተሻለ የሚባል ነው። በቀጣይ ዘሩን ካገኘው ለማምረት ከፍተኛ ፍላጎት አድሮብኛል። በሀረማያ ዩኒቨርሲቲ የምርምር ምክትል ፕሬዝዳንት ፕሮፌሰር ንጉሴ ደቻሳ በምርምር የሚገኙ የሰብል ዝርያዎችን ለአብዛኛው አርሶ አደር ለማድረስ የዘር ብዜት ስራ ከተለያዩ የግብርና ተቋማት ጋር በመተባበር እየተከናወነ መሆኑን ተናግረዋል። የኦሮሚያ ግብርና ምርምር ኢንስቲትዩት እዚህ አካባቢ ማቻራ አለ፣ ፈዲስ አለ። ከነሱ ጋርም ይሁን እንዲሁም ደግሞ ኤቲቪቲ ኮሌጆች አሉ። ከነሱ ጋርም ተባብረን የገበሬ ተመራማሪ ግሩፖችንና የገበሬ ዘር አምራቾችን እናቋቁምና እነዚህ ዘር አምራቾች ደግሞ እኛ የተመረጡትን ዝርያዎች እንዲያባዙ አድርገን ገበያ ላይም በቀላሉ ይገኛል። ገበሬውም ደግሞ የሚፈልገውን ዝርያ ያገኛል። በዛ መሰረት በጣም እያስፋፋናቸው ያለ ነው። አሁን ለምሳሌ የገበሬ ዘር አምራች ድርጅቶችን ወደ 42 ነው ያቋቋም ነው በምስራቅና ምዕራብ ሐረርጌ በአጠቃላይ ማለት ነው። የሀረማያ ዩኒቨርሲቲ በአሁኑ ወቅት እያካሄደው ያለው የግብርና ምርምር ከዋና ዋና የምግብ ሰብሎች በተጨማሪ የእንስሳት ምርምርንም ያካተተ ነው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 34ኛው አጠቃላይ የሰበካ መንፈሳዊ ጉባኤ እያካሄደች ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ እንዳሉት ቤተክርስቲያኗ ለምእመናኑ የምትሰጠውን አገልግሎት እያጠናከረች መጥታለች። ለሃይማኖታዊ ተግባራት ጎን ለጎንም የጤና፣ የትምህርት፣ የንጹህ መጠጥ ውሃ አገልግሎት ለማስፋፋት በቀጣይ ትኩረት ሰጥታ የምትሰራ መሆኑም ነው የተገለጸው። ቤተክርስቲያኗ በ2008 ቅድም ህገወጥ የሰዎች ዝውውርን መከላከል በሚቻልበት ሂደት ላይ እንደምትሰራም ተመልክቷል። በ34ኛው አጠቃላይ የሰበካ መንፈሳዊ ጉባኤ በኢትዮጵያ ከ50 ከሀገር ውጭ ከሚገኙ ደግሞ 12 ሀገረ ስብከት የተውጣጡ ከ900 በላይ የሃይማኖት መሪዎች ተሳታፊ ሆነዋል። መረጃው የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ነው። ይህ ዜና በቀጥታ የተላለፈ የሚገኘው ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የህዳሴ ድምፅ ነው። ከመስቀል ፍላወር ወደ ቦሌ ሚካኤል በሚወስደው መንገድ ጎርጎሪዮስ ቤተክርስቲያን አካባቢ የሚገነባው የመኪና ማቆሚያ መውጫና መግቢያ መንገድ ያሳጣናል ሲሉ የአካባቢው ነዋሪዎች ቅሬታቸውን አቀረቡ። የአዲስ አበባ መንገዶች ባለስልጣን በበኩሉ በመኪና ማቆሚያው አስፈላጊነት ላይ ህብረተሰቡን በማወያየት መፍትሄ እንደሚሰጥበት ነው የገለጸው። የሚመለከታቸውን አካላት በማነጋገር ዘገባውን ያዘጋጀው አባይነህ ጥላሁን ነው። ከመስቀል ፍላወር ወደ ቦሌ ሚካኤል በሚወስደው መንገድ የጎርጎሪዮስ ቤተክርስቲያን አካባቢ ነዋሪዎች ፊውቸር ታለንት ከተባለው ትምህርት ቤት ፊት ለፊት የሚገነባው የመኪና ማቆሚያ የመግቢያና መውጫ መንገዳችንን ሊዘጋብን ነው ሲሉ ቅሬታቸውን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አቅርበዋል። እንዳትወጣ በቃ እዚሁ ተቀብረህ ኖር ነው። ምንም መሄጃ የለም፣ ሌላ መሄጃ መንገድ የለም። ሌላ ምንም አማራጭ መንገድ ብቻ አንድ ነች ያለችው። እናቷም አባቷም አንድ መንገድ ነች ያለችው። ይሄ መንገድ ተዘጋ ማለት እኮ ሰው መውጣት መግባት አይችልም። አይደለም እዚህ አይነ ስውር አለ፣ ሽማግሌ፣ ደከማ አለ፣ ጠበልተኛ አለ። እነሱ አይደሉም ጤነኛም ሰው መውጣት መግባት አይችልም። ይሄ ግንብ እንደምታዩት 4 ሜትር በላይ ነው። 4 ሜትር ተዘጋ ማለት እንግዲህ ራሳችሁ ፍረዱ እስኪ። የቂርቆስ ክፍለ ከተማ የወረዳ 03 ዋና ስራ አስፈጻሚ አቶ ሙልጌታ በራም ህብረተሰቡ የሚያቀርበውን ጥያቄ ተገቢነት ይቀበላሉ። በኮብልስቶን ቢሰራ የተወሰነ መኪናዎች መያዝ ይችላል። ህብረተሰቡን በዛ ላይ ተጠቃሚ መሆን ይችላል። የህብረተሰቡም ጥያቄ በነገራችን ላይ ፓርኪንግ አይሁን የሚል ጥያቄ አይደለም ያላቸው ህብረተሰቡ። የመኪና ማቆሚያው የሚሰራለት ፊውቸር ታለንት አካዳሚ የስራ ኃላፊዎችም ጉዳዩን የአዲስ አበባ መንገዶች ባለስልጣን እንጂ እኛ አይመለከተንም በማለት ምላሽ ለመስጠት አልፈቀዱም። የአዲስ አበባ መንገዶች ባለስልጣን ዋና ስራ አስኪያጅ ኢንጂነር ፈቃደ ኃይሌ ግን በራሱ በትምህርት ቤቱ ጥያቄ የመኪና ማቆሚያው ሊገነባ መሆኑን ነው የገለጹት። በደንብ ያውቀዋል። ጥያቄውም ሲጀምር ያነሳው ራሱ ነው። መጀመሪያ ላይ ይሄ እንዳውም ፕሮጀክቱ በሚጀመርበት ሰዓት ላይ ወደ መጨረሻ ነው ፕሮጀክቱ ሊያልቅ ሲል ጥያቄውን ትምህርት ቤቱ ነው ያቀረበው። እዛ ቦታ ላይ ለዚህ አሁን ለጠቀስኩ አገልግሎት ሊያገለግል የሚችል ነገር በጋራ ይሰራልን ብሎ ነው ጥያቄ ያቀረበው። እኛ እንዳውም ከመንገድ ውጭም ስለሆነ እናንተ ምንትን ስለሆነ ክፍያ ፈጽማላችሁ ብለን ክፍያ ሁሉ አሳውቀናቸው በዛ ደረጃ ነው ይሄድ ነው። አሁን ለአንተ የሰጡ መልስ ለምን በዛ አቅጣጫ መስጠት እንደፈለጉ አልገባኝም። ማስረጃ ሁሉ እኛ ጋር አለ። ኢንጂነር ፈቃደ ህብረተሰቡን ባለስልጣኑ እንደሚያወያይና መሰረተ ልማት ግንባታውን መቀጠል ያለበት መሆኑን ነው ለኢትዮጵያ ብሮድካስቲንግ ኮርፖሬሽን የተናገሩት። ከዚህ በኋላ ያለው መሰራቱ ነው መፍትሄው፣ መቆም አይደለም ያለበት፣ መሰራት አለበት። ተሰርቶ ለዛ አካባቢ ላለ ህብረተሰብም ለትምህርት ቤቱም ለሁላችንም ለትራፊኩም ለመንገዱም ተጠቃሚ ሁሉ የሚያገለግለው መፍትሄ እስከ ጎርጎሪዮስ ያለችው መሻገሪያ ድልድይ ድረስ ያለው በቀጣይ ባለበት ሁኔታ ሊያገለግል እንዲደረግ ነው የሚደረገው። ይሄ ሲሆን ይሄ ለፓርኪንግ ተብሎ ብለው ያሉት ለመኪና ማውረጃና ለሰው ማውረጃና መጫኛ የሚሰራ ስራ ነው እንጂ ፓርኪንግ አይደለም። ስለዚህ እሱም ቢሆን ከሱ ቀጥሎ ያለው ፕሮፐር የሆነ ደረጃ ተሰርቶላቸው ለሰዎቹ በዛ እንዲወርዱና እንዲወጡ ነው የሚደረገው። ከህዝቡ ጋር መወያየት አለብን። ከተወያየን በኋላ ህዝቡን አሳምነን ወደ ስራው ነው የምንገባው። እዛ አካባቢ እንዳየው የኮንትራክተሩ መሳሪያ ሁሉ እዛ አጠገቡ ነው ያለው። በሰኔ ወር ስለተከለከለ ነው የቆመው። ስለዚህ እሱንትን ከተባለ ኮንትራክተሩም ልቀቁኝ እያለ ነው ያለው። እሷ ጋር ብቻ ነች ተጨማሪ ስራ ሰጥተ ነው የቀረው። ስለዚህ እንትኑ ስምምነት እንደተደረሰ ስራው የሚጀምር ነው የሚሆነው። የውጭ ዜና። የባልካን ሀገራት የስደተኞችን ፍሰት ለመግታት አዲስ እቅድ እየነደፉ ነው።
ሃንጋሪ ደቡባዊ ድንበሯን ስትዘጋ ስሎቫኒያ ደግሞ የስደተኞችን አሃዝ ለመወሰን እየሞከረች ትገኛለች። በሺዎች የሚቆጠሩ ስደተኞች በቀዝቃዛማ አየር ውስጥ ተፋፍገው እንደሚቆዩም ነው መረጃዎች የሚጠቁሙት። አብዛኛዎቹ በክሮኤሺያ በኩል ወደ ስሎቬኒያ ለመሻገር ሲሞክሩ ፖሊሶች በአስለቃሽ ጭስ ለመበተን ጥረት ሲያደርጉም ተስተውሏል። ክሮኤሺያ አዲስ ገቢ ስደተኞችን የመመለሱን ስራም ጀምራለች። ሰርቢያም ከመቄዶኒያ ጋር ባላት ድንበር ተመሳሳይ እርምጃ እንደምትወስድ እየገለጸች ነው። በየዕለቱ ከ2500 በላይ ስደተኞች የባልካን ሀገራትን ያቋርጣሉ። ዘገባው የዩሮኒውስ ነው። በቱርክ አንካራ በደረሰው አደጋ ከተሳተፉት አጥፍቶ ጠፊዎች መካከል የአንደኛው ማንነት ማወቅ መቻሉን የሀገሪቱ ጠቅላይ ሚኒስትር አስታወቁ። ጠቅላይ ሚኒስትሩ አህመድ ዳቮቶግሉ እንደሚሉት ተጠርጣሪውን ለማወቅ የተቻለው ደግሞ እጅግ ጥንቃቄ የተሞላበት የዘረመል ምርመራ ከተካሄደ በኋላ ነው። የአጥፍቶ ጠፊው ስም የኑስ አመራላጎዝ የሚባል ሲሆን በሐምሌ ወር 33 ሰዎችን አጥፍቶ የጠፋው አብዱራህማን የተባለው ወንድምም ነበር። ሁለተኛውን አጥፍቶ ጠፊ ማንነት ለማወቅ የዘረመል ምርመራው ተጠናክሮ መቀጠሉን ነው ጠቅላይ ሚኒስትሩ የገለጹት። በቱርክ አንካራ እነዚህ አጥፍቶ ጠፊዎች ባጠመሩት ቦምብ 102 የሚደርሱ ንጹሃን ዜጎች የሞቱ ሲሆን ከ400 በላይ የሚሆኑት ደግሞ ከፍተኛ አካል ጉዳት ደርሶባቸዋል። ይህም በመጪው ወር በአገሪቱ የሚካሄደው ምርጫን ከወዲሁ ውጥረት አባብሷል ነው የተባለው። ዘገባው የሲሲቲቪ ነው። በካናዳ በተካሄደ ምርጫ የሊበራል ፓርቲ አሸነፈ። የፓርቲው መሪ ጀስቲን ትሩዲዮ ከተወዳደሩባቸው የምርጫ ጣቢያዎች በ185ቱ አሸናፊ ሆነዋል። ለ9 ዓመታት ሲመራ የቆየው የወግ አጥባቂ ፓርቲ የምርጫውን ውጤት በጸጋ መቀበሉን ነው የገለጸው። የአሸናፊው ፓርቲ መሪ ጀስቲን ትሩዲዮ የካናዳ ሕዝብ ለውጥ እንደሚፈልግ በግልጽ መልእክቱን አስተላልፏል ሲሉ ተናግሯል። ፓርቲው መንግስት ለመመስረት ደግሞ በፓርላማ ካሉ 338 አባላት 170 መቀመጫ ማግኘት ይጠበቅበታል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የህዳሴ ድምፅ ስለተከታተላችሁ ማመስገን ለ7 ሰዓት የያዝነውን ዜና በዚሁ አጠናቅቀን። ተመስገን በየነ ነኝ። ብሩህ ቀን።